ሰላምን በስተመጨረሻ የአቶ ባይሉንና እንዲሁም ደግሞ የቃልን ሚስጥራቸውንና እስከ ዛሬ ድረስ ሲጫወቱባት የነበረውን እያንዳንዱን ነገር አወቀች። አቶ ባይሉን ብሌንን ሴት አድርጌ ገላታለሁ በማለት እንግዲህ ከተኛችበት ቃልን በር ከፍታ አስገብታቸው ነበረ። ሳሚንና እንዲሁም ደግሞ አቶ ባይሉን ሰላም ተኝታለች፣ ስለዚህ ቼክ አድርጋለሁ ማንም የለም ግቡ ብላ አስገብታቸው ነበረ። ስለዚህ ብሌንን እንግዲህ ልትጨው ስትልም አንቺ በረሮ ከዚህ በኋላ አልቆልሻል ፊጥ ፊጥ ብለሽ ነበረ፣ አሁን ጠጋብሽን አስተነፍስልሻለሁ በማለት እንግዲህ ልትጨው ስትልም አፏን አፍኖ ሴት አርጎ ሊገላት ሲልም ሰላም ደርሳላታለች ማለት ነው። ሰላም ደርሳ አድናታለች። እንግዲህ የቃል ሁኔታ ምንም አላማራትም ነበረ። ምክንያቱም እኔ የሆነ የምነግርሽ ነገር አለ ቶሎ እኔ ብላት ስለነበር በዛም ደግሞ ብሌን እንዳትናገርም ቃል አፋፏን እያለቻት እና እንዲሁም ደግሞ አቶ በኃይሉ ሰው ገጭቻለሁ ቶሎ ድረሽ በማለት የውሸት እንግዲህ ሆስፒታል ገብቷል በማለት እያንዳንዱ ሴራዎቹን ደርሳበታለች ማለት ነው። ሁኔታቸው ስላላማራት እየተከታተለሻቸው ነበር። ዳጊም በስተመጨረሻ ታሪክ ሰርቷል ማለት ነው። ገነትን አስመልጧታል። በሌላ በኩል ደግሞ ብሌንን ችግር ውስጥ እንዳትገባ ታድጓታል ማለት ነው። በሰዓቱ ብሌንም በጣም ተጨንቃ ተጠባ ስለነበር እናቴ ለማዳን የግድ ምንም ይሁን ምን አደርጋለሁ ብላ ወስና ነበረ። ምክንያቱም እናት ነች እና እናቴ ችግር ውስጥ ሆና እናቴ ርቧት ይሆን ጠምቷት ይሆን እናቴን ምን እያደረጓት ይሆን ምን አይነት መከራ እያሳለፈች ይሆን የሚለው ነገር እጅጉን አሳስቧት ስለነበር የእሷ ሁኔታ ምንም ስሪ ብሏት ለመስራት ዝግጁ ነበረች። በዚህም እንግዲህ ሳሚ መኪና ውጭ ላይ ይጠብቅሻል፣ ስለዚህ ቶሎ ፈጥነሽ መኪና ውስጥ ተገቢያለሽ፣ ለሰላም ደግሞ ግርድና በቅቶኛል ብለሽ እንግዲህ አሳምኛት ኮተትሽን ይዘሽ ጥርግ ብለሽ ውጪ ብሏት ነበረ። በዛህም እንግዲህ ወጣ ነበረ ማለት ነው። ስትወጣ ግን እጅጉን ደስ የሚል አስደሳች ነገር ጭራሹን ያልጠበቀችው ነበረ ነገር የገጠማት ማለት ነው። የዳጊ ከዛ መገኘት የዳጊና የገነት አንድ ላይ መምጣት እጅጉን በጣም አስደንግጧት ነበረ በሰዓቱ። ገነትም እንግዲህ ለዳጊ ደብቃለታለች። ሚስጥር አድርጌ ሚስጥሩን እደብቅለታለሁ ምክንያቱም ብሌን እሱን ስታይ ምን ያህል ደስተኛ እንደሆነች ያውቃለሁ በማለት እንግዲህ እሱ እንዳላገታትና እንደገና ደግሞ ዳጊ ባለውለታዋ እንደሆነ እንዳዳናትም ከአጋቶችም እንዳስመለጣትም ጭምር ለብሌን ስትነግራት ብሌንም ደስታዋን መቋቋም አልቻለችም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ አደራ ክፍል 15ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ እንግዲህ አቶ በኃይሉ በስተመጨረሻ ውርደቱን ተከናንቧል ማለት ነው። ምክንያቱም የተንኮልና የክፋት ጥግ መጨረሻው ሊሆን የሚችለው ነገር ውድቀት ነው ማለት ነው። አሁን በሰላም ሁኔታ ላይ የሰላም እህትነቱን ብቻ አይደለም ያጣው አቶ በኃይሉ አሁን ያጣው ሁሉን ነገር ነው ያጣው። ገንዘቡን፣ ሀብቱን፣ ንብረቱን፣ ዝናውን፣ ወንድምነቱን፣ እህቱን አጥቷታል። ምንም የቀረው ነገር የለም። እንግዲህ ምን ብሏል? ቃለ መሀላ ላይ አልቆላት ነው የምትገኘው። ቃል ምን አደርጋለች? ፍላሹን እንግዲህ ለአቶ በኃይሉ ጠላቶች ለመበተን እንግዲህ ገንዘብ ተቀበላ ተደራድራ ነበረ። ነገር ግን ድንገት ፍላሹን እየላከች እያለ መረጃውን ፋይሉን ሰላም መጣባት ነበረ። ሰላም ስትመጣ በጣም ነበር የደነገጠችው። ነገር ግን ሰላም የመጣችው ብሌን እየወጣች ነው፣ እኔን ብነግራት አልሰማችኝም፣ ስለዚህ እባክሽ አንቺ ንገሪያት፣ ምናልባት አንቺን ከሰማሽሽ ብሌን እኮ የምትሄድበት ዘመድ ቤተሰብ የላትም፣ እናቷ ነበረች፣ እናቷ ደግሞ ታግታለች፣ ስለዚህ እባክሽ ንገሪያት ስትላት በጣም ነበር ደስ ያላት ማለት ነው። በሰዓቱ በጣም ነው ደስ ያላት። እሰይ እኔ አይደለም ሄዳልኝ እንድትሄድ እንኳን የምፈልግ ዙራ ብትመለስ እንኳን እንዳትመለስ አድርጌ እሸኛታለሁ ነበር ያለችው ማለት ነው። እና ቆይ እኔ የምልሽ ግን ብሌን በመሄዷ ግን ደስ ብሎሻል እንዴ ስትላት፣ እንዴት ከተራ ሰራተኛ ጋር እኩል ታረጊኛለሽ? አሁንማ ጭራሽ እኮ ልጅሽ እኔ ሳሎን እሷ ነው የምትመስለው፣ እንዴት ነው የምታስቢው? በማለት እንግዲህ በማስመሰል ዝቅ ብላ እያለቀሰች ነበረ።
ቃልና አቶ በኃይሉ ማስመሰል እጅጉን የተካኑበት በቃ ዲግሪ ያላቸው ሁሉ ነው የሚመስለኝ አንዳንዴ ሳስበው ማለት ነው። ስቅስቅ ብላ አልቅሳለች። ልጄ ይቅር በይኝ፣ እኔ እንዲሰማሽ በጭራሽ አልፈልግም፣ ፈልጌም አላውቅም። እንዲህ እየተሰማሽም ሁላ አልመሰለኝም ነበረ። ነገር ግን ከዚህ በኋላ ብትመጣ ራሱ አላስገባትም ብላ ነግራት ነበረ። ከዛም በጣም ነበረ ደስ ያላት። እንግዲህ ዞር ብላ ስታይ ኮምፒውተሩን እንትን ብለዋል ማለት ነው። ተከድኖባታል። በጣም ነው የተበሳጨችው፣ በጣም ማለት ነው። ለአንዲት ተራ ሰራተኛ ብለሽ ይህን ሁሉ ነገር ታረጊኛለሽ በማለት እንግዲህ መልሳ ነበረ ሰላም ላይ የጮኸችው ማለት ነው። ሰላምን በጣም ግራ ተጋብታለች። ቆይ ምንድን ነው እየተሆነ ያለው? ምንድን ነው እየተካሄደ ያለው? ቆይ ይቺ ልጅ ምንድን ነው ያደረገችው? ምንም ያጠፋሽው ነገር የለም። መስኪና ታሳዝነኛለች፣ ግን ምን አድርጌ ነው የሚሏት የሚለው ነገር እጅጉን አሳስቧታል ማለት ነው። እንግዲህ ብሌንም ልትወጣ ልብሷን ሰብስባ እንግዲህ ሳሚ ኮተትሽን ሰብስበሽ ከዛ ቤት ውጪ፣ ለሰላም ደግሞ ግርድና በቅቶኛል መውጣት አለብኝ፣ የራሴን ህይወት መኖር አለብኝ ብለሽ አሳምኛት ብሏት ስለነበረ እሷን በቃ እኔ የሰው ቤት ሰራተኝነት በቅቶኛል፣ አሁን መሄድ አለብኝ ስትል ሰላም በጣም ነበር የደነገጠች። በጣም ነው የከፋት። ምክንያቱም ብሌን ከአይኗ እንድትርቅ በፍጹም አትፈልግም። ቆይ ብሌን ለምንድን ነው የምትሄጂው? እናትሽ እኮ ታግታለሽ፣ የምትሄጂበት ቤተሰብ ዘመድ ምናምን የለሽም፣ ታዲያ የት ነው የምትሄጂው ስላት በቃ መሄድ አለብኝ ነበረ ብላ የወጣሽው። ብሌንም በበኩሏ ከሰላም ጋር መለየት በፍጹም አትፈልግም። ምክንያቱም ሲከፋት ሲደብራት እያንዳንዱ ነገር የፈለገ ነገር ስትሆን ከሰላም ክንድ ላይ ሁና ነው የምታለቅሰው ማለት ነው። ስለዚህ እሷ እኮ እናቴን የምትመስለኝ እሷ ልክ እንደ አለቃ እንደ አሰሪ ሳትሆን ልክ እንደ እናቴ ናት። እትዬ አንቺ በጣም ደግ ልብ ያለሽ ቅን ሰው ነሽ። የምር ግን ደግሞ የተከበብሽው በክፉዎች ሰዎች ነው። ግን ምንም አማራጭ የለኝም። በዚህ ሰዓት አንቺን ጥዬሽ ባልሄድና ከአንቺ ባረቅ እጅጉን በጣም ደስ ይለኝ ነበረ። ነገር ግን የእናቴ ሁኔታ ነው። እናቴ በቃ ሳይኖራት አኑራ ያሳደገችኝ እናት ናት። ስለዚህ ለእናቴ ልደርስላት ይገባል በማለት እንግዲህ ዳጊም አንተም ዳጊ በጣም ጥሩ ሰው ነህ፣ እስከ ዛሬ ካወቋቸው ካየዋቸው ሰዎች አንተ መልካሙና ቅን ልብ ያለህ ሰው ነህ። ግን ደግሞ በቃ አንድ ቀን እንደምንገናኝ ተስፋ አደርጋለሁ ብላ ነበረ። ምክንያቱም ዳጊን በጣም ነው የምትወደው። ዳጊም እንግዲህ በጣም ነው የሚያፈቅራት። እንግዲህ ዳጊ ምን ብሏታል ለወይዘሮ ገነት? ልጅሽን ብሌንን እኮ በጣም ነው የምወዳት፣ ይህን ያደረግኩት ደግሞ አንቺን ያገትኩሽ ለብሌን ስል ነው። ምክንያቱም አንቺን ባላግትሽ አንቺን ይገሉሽ ነበረ። ስለዚህ ደግሞ ብሌን አንቺን በህይወት አጣሽ ማለት ደግሞ ብሌን የእንባ ዘለላ ከአይኗ እንዲወርድ አልፈልግም ብሎ ነግሯት ነበረ። ያው በሰዓቱ ተበሳጭታ ቢሆንም ማለት ነው። እንግዲህ ልትወጣ ስትል ዳጊ እጅጉን ታሪክ ሰርቷል ማለት ነው። ዳጊ ገነትም ከታሰረችበት ፈትቶ አሁን ችግር ውስጥ ልትገባ ነው። ብሌን ለብሌን መድረስ አለብን፣ ብሌልን ችግር ውስጥ ሊከቷት ነው ስትለው ልጄ ችግር ውስጥ ብትገባ በአንተ ምክንያት ነው፣ አንተን አያድርገኝ፣ ልጄ የሆነ ነገር ብትሆን ከአንተ ራስ አልወርድም ብላለች ማለት ነው። እሱም አሁን ጊዜ የለንም፣ እኔ ሆን ብዬ ያደረግኩት ነገር አይደለም፣ ነገር ግን አሁን ላይ የምናወራበት ሰዓትም ጊዜም ስለሌለን ለብሌን እንድረስላት በማለት እንግዲህ ወይዘሮ ገነትን ፈትቶ ወደ እነ ሰላም ቤት ይዟት መጥቷል ማለት ነው። ሳሚም እንግዲህ እየተከተለ ስለነበር አንተ ከአድከይ ማለት ነው ቆይ እሰራላለሁ በማለት እንግዲህ በከባዱ ለመበቀል ያሰበ ይመስላል ሳሚ። እንግዲህ ሳሚ ምን አድርጓል? ለአቶ በኃይሉ ቀጥታ ነበር የደውለው። ችግር ተፈጥሯል ነበር ያለው። የምን ችግር ምን ሆነ ሲለው ገነትን ዳጊ አስመለጣት። በጣም ነው የደነገጠው አቶ በኃይሉ። በቃ ደረቱን የደቃ ማለት ነው። እንዴት ሊሆን ይችላል? እንዴት ለዳግም ቁልፍ ትሰጠዋለህ? እንዴት ሊሆን ይችላል? በማለት እንግዲህ ሳሚን ሲጥ አድርጎ ሊገለው ነበረ። እንዴት እንደዚህ አይነት ጅልነት ትሰራለህ? እንዴት አንዲት ሴት ማገት እንዴት ያቅታል? እንዴት አንድ ስራ ብሰጥህ ይህን ማድረግ ያቅታል? በማለት በጣም ነበር የተበሳጨው ማለት ነው። በጣም ነው የተናደደበት። እንግዲህ ሳሚን በጣም ተናዷል በሰዓቱ በዳጊ በጣም ነው የተናደደው። ነገር ግን በስተ መጨረሻ እጅጉን ደስ የሚለው ነገር ደግሞ በጣም ሳሚን ያዝናናው ነገር ብሌን መታ በኃይሉ ቆይ እያደረክ ያለው የምትሰራው ነገር ትክክል ነው ብለህ ነው እንዴ የምታስበው? ማን ስለሆንክ ነው አንተ እናቴን አስረህ ስታሰቃያት የነበርክ? ማን ስለሆንክ ነው አንተ? በማለት እንግዲህ ከፍ ዝቅ ስታደርገው ሳሚ በጣም ነበረ ውስጡ ቄቤ የጠጣው። በጣም ነው የተደሰተው። ዋው እንዴት ታምራለች! ወይኔ እንደዚህ ደፋር ናት ማለት ነው ብሌን።
እንዲህ በጣም ቆንጆ ናት በማለት እንግዲህ አቶ ባይሉን ርርድ ብን አድርጎታል ማለት ነው። አቶ ባይሉን በሰዓቱ በጣም ነበር የተናደደው። አንተ ማትረባ እኔ ላይ እንደዚህ ስትሆን ነው እሷ አንተ የምትዝናናው በማለት እንግዲህ እችን በረሮ ጨፈልቃታለሁ ብሎ በዛ ምክንያት ነበር እንግዲህ የወሰነው ማለት ነው። እንግዲህ ወደዛ ቤት ተመልሳ ስትመለስም ለሰላም ምን ብላታለች? እትዬ አሁን እናቴ መታልኛለች። ስለዚህ አንቺ ጋር ደግሞ መራቅ አልፈልግም። አንቺ ተንጥዬ የመኖር እቅዱም ሀሳቡም የለኝም። ስለዚህ በዚህ ሰዓት ብዙ ነገሮች በዙሪያሽ አሉ፣ እኔ ደግሞ አስፈልግሻለሁ በማለት እንግዲህ ብሌን ተመልሳ ወደ እነ ሰላም ቤት ገብታ ነበረ። ነገር ግን ቃል ይሄን ስታቅ በጣም ነበረ ያበደችው ማለት ነው። በጣም ነው ያበደችው። ቆይ ተመልሳ ብትመጣ እንኳን አላስገባትም አላልሽም ነበር? አሁን ምን ልሁን ብለሽ ነው ያስገባሻት? በማለት በጣም ነበር የጮችባት። ነገር ግን ሰላም ምን ብላለሽ? አይ ልጄ እሷ እኮ በጣም ስለምታሳዝነኝ ነው። እንደገና ደግሞ አሁን እናቷ ተመልሳለች። ስለዚህ ለእናቷ ደግሞ ገንዘብ ስለሚያስፈልጋት መስራት አለባት። የምትሄድበት የምታርፍበት እንኳን የላትም በማለት እንግዲህ ስትነግራት፣ ነገር ግን ቃል እኛ ምን አገባ ነው ከዚህ በኋላ ወይ እኔን ወይ እሷን ትመርጫለች በማለት ቀጭን ትዕዛዝ ነበር የሰጠቻት ማለት ነው። እንግዲህ ዳጊም ውስጡን በጣም እየበላው ስለነበረ እንግዲህ ገነት ምን ብላለች? ብሌን በጣም በሰዓቱ ዳጊን ከገነት ጋር ስታየው በጣም ነው የደነገጠች። ቆይ እንዴት ሊሆን ቻለ? እንዴት አንተ እሷ ጋር ተገኘ? ብላ በጥያቄ ስታፋጠጣቸው እንግዲህ ገነትም ዳጊን አጋልጣ መስጠት አልፈለገችም። ምክንያቱም ዳጊን ስታዩ የሚሰማት ስሜት አለ አላድል የእናትነት ስሜት ስጋችሁ የራሳችሁ የሆነውን ነገር ስታዩት አይታችሁት ባታውቁት እንኳን አይታችሁት የምትደነግጡለት ነገር አለና ገነትም እንደዚ አይነት ስሜት ነው። እንግዲህ ከዚህ በፊት ምን ብላለች? ቆይ ልጅ የት ነው የማውቀው? በህሊና ይመላለስብኛል፣ አእምሮ ማረፍ አልቻለም። ቆይ ግን ይሄ ማን ነው? የት ነው የማውቀው? እንዴት ነው በማለት በጣም ስትጨናነቅ ነበረ። እንግዲህ በባለፈው ክፍል የምናስታውስ ከሆነ ማለት ነው። እንግዲህ በዚህም ሁኔታ ገነት አሳልፋ መስጠት አልፈለገችም ለቃል እንደገና ማለትም ለብሌን ብሌንና ዳጊም እንዲጣሉ በፍጹም አትፈልግም። ስለዚህ ምን ብላታለሽ? አይ እሱ ነው የታደገኝ፣ እሱ ነው ያስመለጠኝ በማለት እንግዲህ ለብሌን ስትነግራት ብሌን ደስታዋ እጥፍ ድርብ ነው የሆነው። በቃ መቋቋም አልቻለችም እና ተጠመጠመችበት ማለት ነው። እንግዲህ ዳጊም በጣም ነበረ በሰዓቱ የተከፋው፣ ውስጡ በጣም ነው የተሰበረው። ምክንያቱም ቆይ ለምንድን ነው አሁን ደግሞ ያዳነች? በስተመጨረሻ በጣም ግራ ተጋብቶ ነበር። ልትነግራት ነው ብሎ ነብሱ ከሰማይ እስከ ምድር በቃ ልትወጣ ቀርባ ነበረ ማለት ነው። እንግዲህ የገነትን ይቅርታ ለማግኘት ዳጊ ምን አድርጓል? ወደ ገነት ቤት ማምራትን ምርጫው አድርጓል ማለት ነው። እንግዲህ ሄዶ በጣም ይቅርታ አድርግልኝ፣ እኔ እኮ አንቺን ለማገት ፈልጌ ሳይሆን ነገር ግን አንቺን ካላገትኩሽ አንቺን እንደሚገሉሽ እና ብሌን ደግሞ ስታዘንና ስትከፋ ማየት ስለማልፈልግ ነው በማለት እየነገረ እናም ያሳገታት አቶ ባይሉ እንደሆነ ሳሚ ደግሞ የአቶ ባይሉ ጋር እንደሚሰራም ሲነግራት እንግዲህ ብሌን ሰምታ ነበረ። ሰምታ በጣም ነበር የተናደደችው። ቆይ አቶ ባይሉ ነው ይህን ያደረገው፣ ቆይ እሰራለታለሁ በማለት እንግዲህ የቃልን ሚስጥር እና የአቶ ባይሉን ሚስጥር ብሌን ስለምታውቅ ሄዳ ዝታበታለች ማለት ነው። ቆይ በኃይሉ ምን ስለወንክ ነው አንተ እናቴን አግተ እንደዚህ የምታሰቃያት ብላ ውረጅብኝ ስለወረደችበት ብቻ እሰራልሻለሁ በማለት እንግዲህ ብሌንን ለአንዴና ለመጨረሻ ጊዜ ማሰናበት አለብን በማለት ከሳሚ ጋር በመነጋገር እንግዲህ ብሌን ቃልን ምን ብሏታል? በር ትከፍችልናለች፣ ሰላም ስተኛ ጠብቀሽ በር ከፍተሽ ታስገቢናለሽ፣ እኛ ደግሞ የምንፈልገውን ነገር እናደርጋለን ብሎ ነበረ። ቃልም እንግዲህ ምን ልታደርጓት ነው? ቆይ ምንድን ነው ስትል አይመለከትሽም፣ እኔ የማደርገውን አውቃለሁ፣ ስለዚህ አንቺ አርፈሽ ከዚህ ጠብቄ ብሏት እንግዲህ ከብሌን ጋር ገብቶ ነበረ። ነገር ግን እጅጉን ያላሰበው ያልጠበቅ ነገር ነው የተፈጠረው ማለት ነው። ሰላም ሁሉ ነገር ነቅታ ስለነበረ የቃልም ሁኔታ አላማራትም። እንደገና ደግሞ የአቶ በኃይሉ የውሸት እንግዲህ ሰው ገጭቻለሁ ቶሎ ነኝ እህቴ በማለትም መደወሉ ይሄ ነገር አጋጣሚ ሊሆን አይችልም በጭራሽ በማለት እንግዲህ ተጠራጥራ ነበረ ማለት ነው። በዚህም ሁኔታ ምንም ሰላም እየተሰማት ስላልነበረ እስኪ ቃለ ልያት በማለት ቃለ ስትፈልግ የለችም እንግዲህ ብሌን ክፍል ሄዳ
ትችላለች በማለት ነበረ ወደ ብሌን ክፍል የመጣችው ማለት ነው። በሌላ በኩል እንግዲህ ገነት እያለቀሰች ጸሎት እያደረገች ነበረ። ይህ ድራማ ቢሆንም ነገር ግን በእውነተኛ ዓለም ውስጥ የሆነ የቅርባቸው የምትወዱት ሰው ችግር ሊደርስበት ሲል ውስጣቸው የሚሰማችሁ ስሜት አለና ገነትም ያ ስሜት ነበር እየተሰማት የነበረው። ነገር ግን ሰላም ባየችው ነገር እጅጉን በጣም ነው የደነገጠችው፣ በጣም ነው ያዘነችው። እንግዲህ አቶ በኃይሉና እንዲሁም ቃል በስተመጨረሻ ጊዜ ተጋልጠዋል ማለት ነው። እያንዳንዱ ሴራቸው፣ እያንዳንዱ ስራቸው ብሌንም አጋልጣቸዋለሽ እናንተ እስከዚህ ደረጃ መሄድ ከደረሳችሁ ነገ ምን ልታደርጉኝ እንደምትችሉ አላቅም። ስለዚህ ለእህትህ ያራራህ ለእኔ ልትራራልኝ አልችልም በማለት እንግዲህ ሁሉንም ነገር ለሰላም ነግራታለች ማለት ነው። ተወዳጆች ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበር። በቀጣይ ፓርት እስክንገናኝ መልካም ጊዜ፣ መልካም ቆይታ። ባይ ባይ ቤተሰብ።